ሰላም ቅዱሳን የጌታ ቤተሰቦች እንደምን አላችሁ? ይህ ፊርማ ፋውንዴሽን የሚል የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ መዝሙሮችን ህይወታችን ከነፍሳችን ጋር ከዘላለም ቤታችን ጋር ከጌታ ጋር ከኢየሱስ ከመንፈስ ቅዱስ ጋር ከእግዚአብሔር አብ ጋር የሚያገናኙን መዝሙሮችን የምንለቅበት የምንካፈልበት ከዛም ባለፈ ደግሞ ትምህርቶችን የምንማሩበት የእግዚአብሔርን ቃል መጽሐፎችን ደግሞ በእግዚአብሔር ቃል አንጻር እውነተኛ ሆነው የተቀመጡ የተጻፉ መጽሐፎችን ህይወታችን ሊለውጡ የሚችሉትን መጽሐፎችን የምንካፈልበት ነው እና ከመጽሐፍ ቅዱስ በመቀጠል እንደዚህ አይነት ጽሁፎችን በመካከል የምናጋራበት እውነተኛ ምስክርነቶችን የምናጋራበት ቻናላችን ነው። ስለዚህ በዚህ ቻናል ሰብስክራይብ በማድረግ ከዛም ባለፈ ለብዙዎች በማጋራት አገልግሎቱ እንዲበዛ እንዲሰፋ እናደርጋለን። ዛሬ ደግሞ በጣም ልቤን ከሚነካና እንደ ሀገር በዚህ ሰዓት ያስፈልገናል ብዬ የማስበውን አንድ ትልቅ ርዕሰ ጉዳይ ይዤላችሁ መጥቻለሁኝ። ይህም ርዕስ በወንጌላዊ ጸጋ በቀለ ከተጻፈው መጽሐፍ ሪቫይቫል ከሚለው መጽሐፉ የእውነተኛ ሪቫይቫል ምልክት ምንድን ነው የሚለውን በጣም ደስ በሚል ሁኔታ የገለጸበት ቦታ ስላለ አሁን ካለንበት እንደ ቤተክርስቲያን ከዛም ባለፈ እንደ ሀገር በጣም በብዙ አይነት ነገሮች ውስጥ እያሳለፈን ያለንበት ጊዜ እንደመሆኑ ወቅት እንደመሆኑ መጠን በዚህ ጊዜ እንዴት መሆን አለብን፣ በጌታ ዘንድ እንዴት መውደቅ አለብን፣ እንዴት መጸለይ አለብን፣ እንዴት መትጋት አለብን የሚለውን ከዚህ ከንዑስ አንቀጹ ውስጥ ከምዕራፍ 7 ላይ የተጠቀሰው ሀሳብ ነውና ከዚህ ውስጥ ምናልባት ያልበዛ ሊሆን ይችላል ጽሁፉ፣ ግን በውስጡ የያዘው በጣም ጥልቅ አጀንዳ ሀሳብ እንደመሆኑ የሚጠቅመን የሚበጀን ስለሆነ በጥሞና እንድትሰሙ እንድታዳምጡ ከዛም ባለፈ ደግሞ ሰምታችሁ አድምጣችሁ እንድትተገብሩ እንድንጸልይ እንድንበረታታ አንዱ ለአንዱ እንዲያካፍል በጌታ ፍቅር ጠይቃችኋለሁኝ። ወደ ጽሁፉና ወደ ሀሳቡ መለሳለሁ። ጌታ ሰላምና ጸጋ ይብዛለን። ጸሎት፣ የእውነተኛ ሪቫይቫል እውነተኛ ምልክቶች። እንጸልይ ዘንድ አስተምረን። እንደ ኤውሮፓ አቆጣጠር በ1952 የዓለማችን እውቅ ሳይንቲስት አልበርት አንስታይን በአንድ ዩኒቨርሲቲ የዶክቶራል ተማሪዎች በዓለም ላይ ልዩ ጥናት በዚህ ላይ ቢደረግ መልካም ነው የምትለው ነገር ካለ ብለው ሲጠይቁት የጸሎትን ምንነት ፈልጋችሁ አግኙ በማለት ነበር የመለሰላቸው። ጸሎትንና ሪቫይቫል አለያይቶ ማየት በፍጹም አይታሰብም። በአገልግሎታቸው እጅግ የተሳካላቸውና መጋቢ ሆነው ባገለገሉባቸው ቤተ ክርስቲያናት ሁሉ ልዩ ሪቫይቫል ያዩ ሳይድሎ ባክስተር የተባሉ እንግሊዛዊ ሰባኪ በ85 ዓመት ዕድሜያቸው ሲናገሩ በ60 ዓመት የአገልግሎት ዘመኔ በመጋቢነት በ3 ቤተ ክርስቲያናት አገልግያለሁ። በሁሉም ትልቅ ሪቫይቫል አይተናል። በ3ቱም ቤተ ክርስቲያናት በነበረን ሪቫይቫል አንዱም የስብከቴ ውጤት አልነበረም። በ3ቱም ቤተ ክርስቲያናት አባላት በአንድነት ሪቫይቫል እስክናይ ድረስ በማለት በኪዳን በእግዚአብሔር ፊት በጸሎት የመውደቅ ውጤት ነበር ብለዋል። በዓለም ላይ የትም ሀገር ብንሄድ ከአስደናቂና እውነተኛ የቤተ ክርስቲያን እድገትና መንፈሳዊ እንቅስቃሴ ጀርባ ያለው ጸሎት ነው። ደቀ መዛሙርቱ ኢየሱስን እንዴት መስበክና ማስተማር እንዳለባቸው አልጠየቁትም። ነገር ግን እንዴት መጸለይ እንዳለባቸው ነበር የጠየቁት። ጸሎት አማራጭ የለውም። ሪቻርድ አልቨርሶን የተባሉ ሰባኪ ሲናገሩ መንፈሳዊ ነገርን እስኪደክምህ ድረስ ማቀናጀትና ማስተባበር ትችላለህ። ጥሩ ተግባራዊ እቅዶችንና ፕሮግራሞችን ከልሰ ይበልጥ የላቀ በማድረግ እንደገና እቅድህን በግልጽ ማስቀመጥ ትችላለህ። ነገር ግን እንደሚገባው በነገሩ ላይ ካልጸለይክ ያ ሁሉ ጊዜን በከንቱ ማቃጠልና ድካም ብቻ ነው። ጸሎት ምርጫ የለውም። መዘንጋትና መዘለል የሌለበት አንዱና ቀዳሚው ጉዳይ ነው። ያለ መጸለይ እግዚአብሔርን ያለመታዘዝ ነው ብለዋል። በብሉይ ኪዳን 77 በአዲስ ኪዳን 94 ክፍሎች ስለ ጸሎት ይናገራሉ። በእስራኤልና በአማሌቅ መካከል በተደረገው ጦርነት ድል ምስጢር
የጦር መሪ የነበረው ኢያሱ የጦር አሰላለፍ፣ የተዋጊዎች ጥንካሬና የታጠቁት የጦር መሳሪያ ልዩ ስለነበር ሳይሆን ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። አሮንና ሆርም አንዱ በዚያ አንዱ በዚህ ሆነው እጆቹን ይደግፉ ነበር። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። ዘጸአት 17:12 ይላል። እግዚአብሔር በጸሎት ምልጃ በፊቱ ስለቆሙ ትልቅ መለኮታዊ ጣልቃ ገብነት ድል ሲሰጣቸው እንመለከታለን። በበዓለ ሃምሳ ቀዳሚው የአዲስ ኪዳን የሪቫይቫል እሳት ከመውረዱ በፊት ሐዋርያትና ከእነሱ ጋር የነበሩ 120 ነፍሳት በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። በጸሎት ላይ እያሉ ሰማይ ተከፍቶ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ከዚያም በኋላ የመጣው እሳት በአጭር ጊዜ በዓለም ሁሉ መሰራጨት የቻለው በጸሎት ኃይል ነበር። በአንድነት ከልብ የሚደረግ ጸሎት ዛሬም የሪቫይቫል እሳት ያወርዳል፣ እንዲሰራጭም ያደርጋል። ሐዋርያት ከዚያም በኋላ በየጸሎቱ ይተጉ ነበር። ሐዋርያት ሥራ ምዕራፍ 2 ቁጥር 42 በማለት ጸሎት አገልግሎታቸውና የሕይወታቸው አካልና ምሰሶ መሆኑን አስመስክረዋል። የጸሎትን አስፈላጊነትና ኃይል የተረዳ ሐዋርያው ጳውሎስ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ብሎ የሚያዘን ለዚህ ነው። ሐዋርያው ያዕቆብ ደግሞ የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ታደርጋለች ያዕቆብ 5:16 በማለት የጻድቅ ሰው ጸሎት በሥራዋ እጅግ ኃይል ስለምታደርግ መጸለይ እንዳለብን ያሳስበናል። ሐዋርያው ጳውሎስ በጸሎት እየነቃችሁ ለእርሱ ትጉ ቆላስይስ 4:2 ሲል፣ በሌላ ስፍራ ደግሞ ጸሎት ከመጋደል ጋር ያመሳስለዋል። ኢየሱስ ክርስቶስ ደግሞ ዘወትር ሳንታክት መጸለይ እንዳለብን ተናግሯል። ኤቲ ፒርሶን የተባሉ አገልጋይ በየትኛውም አካባቢና አገር ያለ ቅዱሳን የህብረት ጸሎት የመጣ መንፈሳዊ ሪቫይቫል የለም በማለት ለሪቫይቫል የቅዱሳን አንድነትና ጸሎት ቁልፍ መሆኑን አስምረውበታል። ጸሎት የሪቫይቫል እሳት በአንድ አገር እንዴት እንደሚያቀጣጥል በአርጀንቲና የሆነውን እንደ አብነት አብረን እንመልከት። እንደ አውሮፓ አቆጣጠር በ1948 በአርጀንቲና ትልቅ የሪቫይቫል እሳት እንዴት መቀጣጠል እንደጀመረ መጋቢ ኤድዋርድ ሚለር እንዲህ ይተርካሉ። ብቻዬን ለወራት ለሪቫይቫል ጸሎት ሳላቋርጥ እየጸለይኩ አድር ነበር። ከዚያም 8 አባላት ብቻ የነበረውን የቤተ ክርስቲያኔን ሰዎች በየዕለቱ ከምሽቱ 2 ሰዓት እስከ እኩለ ምሽት ለሪቫይቫል በኪዳን ተስማምተን መጸለይ ጀመርን። ታዘው በውሳኔ መጸለይ በጀመርን በአራተኛው ምሽት ልዩ የመንፈስ ቅዱስ እሳት ወረደብን። ቤተ ክርስቲያኒቷ በእግዚአብሔር ሐልወት ተሞላች። ለቅሶ፣ እውነተኛ የኃጢአት ኑዛዜና ብርቱ የጸሎት መንፈስ ተሞላን። ቅዳሜ ወደ ከተማው ወጥተን በመንፈሱ ኃይል መመስከር ጀመርን። አንዲት ወጣት ልጃገረድ በመንገድ ላይ 2 ዶክተሮች አብረው ሲሄዱ በዚህ ልዩ መንፈስ ተሞልታ እያለቀሰች ስለ ጌታ መናገር ስትጀምር እያሾፉባት መስማት ጀመሩ። ወዲያው በመንገድ ላይ ከባድ የእግዚአብሔር ፍርሃት ስለወደቀባቸው ሕዝብ እያየ ተንበርክከው እያለቀሱ ጌታን ተቀብለዋል። 2 የቤተ ክርስቲያናችን አባላት ለ5 ዓመታት ሽባ ሆና በአልጋ ላይ ያለችውን የአንዲት ጓደኛቸውን እናት ሲጸልዩላት ወዲያው ተፈውሳ ተነስታ ከእነሱ ጋር በትልቅ ደስታ ሻይ ጠጥታ እግዚአብሔርን አብረው አመስግነዋል። ያ እሳት አርጀንቲናን ሁሉ አጥለቅልቆ ሚሊዮኖችን ማርኮ የእግዚአብሔርን መንግሥት በምድሪቷ በኃይልና በፍጥነት በድንቅና በተአምራት እያጀበ አስፋፍቷል። እግዚአብሔር ዛሬም የቅዱሳንን ጸሎት ሰምቶ የሪቫይቫልን እሳት እንደሚልክ ሕያው ምስክርነታቸውን ሰጥተዋል። ጸሎት እግዚአብሔር የተሰጠን ዓለምን የሚለውጥ ትልቁ መሳሪያ መሆኑን አውቀን መነሳት አለብን። በወንድም ሳሙኤል ኃይሉ አስተባባሪነት በኢትዮጵያ 24 ሰዓት የጸሎት ሰንሰለት
አገልግሎት ሌሊትና ቀን ለቤተ ክርስቲያን፣ ለአገሪቷ ሁለንተናዊ እድገትና ለውጥ አልፎም ለሪቫይቫል በመማለድ ላይ ስለሚገኙ የሚሊኒየም ፕሬየር ቼን እግዚአብሔርን ከልብ እናመሰግናለን። ሐዋርያው ጳውሎስ ሁሉ የራሳቸውን ይፈልጋሉና የክርስቶስ ኢየሱስን አይደለም፣ ፊልጵስዩስ 2:21 እንዳለው አብዛኛው ሰው ስለ ራሱና ስለ ቡድኑ፣ ስለ ቤተ ክርስቲያኑ፣ ስለ ቤተ እምነቱና ስለ ድርጅቱ በሚዋደቅበት ዘመን ሁሉንም አቅፎ ስለ ምድሪቷ የሚማልዱ ቅሬታዎችን ያላሳጣን እግዚአብሔር ይመስገን። በየምልጃ ጸሎት ላይ በግልና በቡድን በመትጋት ላይ የሚገኙ ቅዱሳንን ሁሉ እግዚአብሔር ይባርካቸው። ጸሎታችሁን ሰምቶ ሊመልስ እንባችሁን ሊያብስ ጌታ በደጅ ነውና በርቱ። የሚሊኒየም ፕሬየር ቼን ከምልጃ ጸሎትም ያለፈ በአንዳንድ ወሳኝና ሀገራዊ ጉዳዮች ላይ ትክክለኛ ግንዛቤን ለመሪዎች ለማስጨበጥና በእውቀት መጸለይ ይችሉ ዘንድ የሚያደርጉት ተጋድሎ በየከተማውና በየክልሉ ይህን አገልግሎት ለማስፋፋት የሚያደርጉት ትጋት እጅግ አስደናቂ ነው። በሁሉም ሊበረታቱና ሊደገፍ የሚገባ ትልቅ ራዕይ መሆኑን አይቻለሁ። አብያተ ክርስቲያናት ሁሉ ከእነሱ ጋር እጅ ለእጅ በመያያዝ በደጃችን የቀረበውንና ለዘመናት የተጠበቀውን ሪቫይቫል ለመቀበል ከመነሳታቸው በፊት ከበረከትና ከእድገት ያጎደሉንን በዘመናት የምድሪቷ ታሪክ ውስጥ ተሰግስገው ያሉ የጥላቻ፣ የደም መፋሰስ፣ የአንዱ ሌላውን የመግዛትና የመግፋት የእርስ በርስ ጦርነቶች ሲወርድ ሲዋረድ የመጣና አሁን እየሞላ ያለውን የጠባብ ብሔርተኝነት ጽዋ እርግማን በእግዚአብሔር ፊት በንስሐ በማንሳት ወደ ቀጣዩ የበረከትና የወንጌል አጀንዳ ቤተ ክርስቲያንን ትውልዱንና አገርን የሚያሻግሩ የተለመዱ የጸሎት ቡድኖች ሳይሆኑ የመለየት ዓይን፣ ትንቢታዊ መንፈስና እውቀት ያላቸው የምልጃ ጸሎት አገልጋዮች በብዛት ያስፈልጉናል። ቤተ ክርስቲያን በዚህ ላይ በትጋት መስራት ይገባታል። ዶክተር ጌሪ ግሬግ በሪጀንት የነገረ መለኮት ትምህርት ቤት የዕብራይስጥ እና የብሉይ ኪዳን ረዳት ፕሮፌሰር ለሪቫይቫል በሚደረገው የንስሐ ጸሎት ላይ ባደረጉት ጥልቅ ጥናት በአንድ አገር ሰይጣን በአደገኛና ስውር እርግማን ውስጥ ሕዝብን የሚያቆይበት ምስጢር በታሪክ በተደረጉ ታሪካዊ ኃጢአቶች ንስሐ እንዳይገቡ በማደንዘዝ የምድሪቷን በረከት አስሮ በመያዝ ነው። በዚያች ምድር የምትገኝ ቤተ ክርስቲያንም እነዚያን የተሰወሩና መልካም ነገር እንዳይሆን አስረው የያዙ አደገኛ ኃጢአቶችን ተገንዝባ በክህነት አገልግሎቷ በምልጃ ጸሎትና በንስሐ ስለ አባቶች በደልና ኃጢአት በእግዚአብሔር ፊት ወድቃ እንዳታስወግድ አዚም ያደርግባታል። እነዚህ ኃጢአቶች የእግዚአብሔርን ልብ ከማሳዘንም አልፈው የምድሪቷን ሁለንተናዊ በረከት ያዘገያሉ። የክፉ እጅ በዚያ ምድር እንዲበረታ ያደርጋሉ ብለዋል። አገራችን ኢትዮጵያ ጥንታዊና በዓለም ላይ በስልጣኔ ከቀደሙ ሀገራት አንዷ ነች። ያልተበረዘ ወንጌል በመንፈስ ቅዱስ እሳት ከሐዋርያት እጅ ከአፍሪካውያን፣ ከአሜሪካውያንና ከአውሮፓውያን ቀድማ የተቀበለች ብትሆንም ለሌሎች ቀርቶ በ2000 ዓመታት ለራሷም አልበቃችም። ግን ለምን? መጋቢ ዶክተር ዘለቀ ዓለሙ የጴንጤቆስጤያዊ እንቅስቃሴ በሀገራችን ሲጀመር የዓይን ምስክር ከነበሩ አገልጋዮች አንዱ ብቻ ሳይሆኑ በጋሽ በቄ ከእግዚአብሔር በታች ዋና ተዋናይ ነበር የተባሉ ሕይወቴና ጴንጤቆስጤያዊ እንቅስቃሴ አጀማመር በኢትዮጵያ 2009 ዓ.ም በሚል ድንቅ የግላቸውንና ስለ ኢትዮጵያ የጴንጤቆስጤ እንቅስቃሴ አጀማመር የሚናገር የታሪክ መጽሐፍ አቀብለውናል። በዚህ መጽሐፍ ላይ በወንጌል ከሁሉ የቀደመች ሀገራችን ኢትዮጵያ ለምን ኋላ እንደቀረች ሲናገሩ የሚያስደንቀው ነገር ከኢየሩሳሌም ከይሁዳና ከሰማሪያ ቀጥሎ ወንጌል ወደ ሌላ ሀገር ሳይገባ ወደ አውሮፓም ሳይደርስ ወደ ኢትዮጵያ መግባቱ አጋጣሚ ሳይሆን እግዚአብሔር በዘላለም ዕቅዱ ለምድሪቷ የራሱ የሆነ ሐሳብ እንዳለው፣ ይህም ሐሳቡ በኢትዮጵያ አማካኝነት ከራሷም አልፋ ወንጌል ለአፍሪካውያን እንዲደርስ ነበር።
ከዚያም ወደ ልቤ የመጣው የት ላይ ነው የሳት ነው? እንዴት ከአምላካችን ሐሳብና ዕቅድ ጋር ተላለፍን ብዬ ወደ ታሪክ ጥናት ውስጥ ገባው። በዚህም ምክንያት ለአንድ ዓመት ምናልባት ከዚያም በላይ መጽሐፌን ከመጻፍ ተቆጠብኩ። ያገኘሁት ነገር እጅግ በጣም የሚያስደንቅና የሚያሰቀጥጥም ነው። ያገኘኋቸው ነገሮች ምድራችን ሆን ተብሎ እግዚአብሔርን ወደ ቁጣና ፍርድ የሚቀሰቅሱ ነገሮች ማድረጓ፣ እኔ በዚህ መጽሐፌ ላይ ልዘረዝራቸው የማልፈልጋቸውን እጅግ የከፉ ስራዎች መፈጸሟ፣ እግዚአብሔር ፊቷን ከእሷ ማዞሩ፣ ለመረጠችው የርኩሰት መንገድ አልፋም መሰጠቷ ብለዋል። ቄስ ዶክተር ቶሎሳ ጉዲናም እግዚአብሔር ለሕዝባችን ምን ይላል 1987 ዓ.ም በሚል መጽሐፋቸው ችግራችን ከውቅያኖስ የጠለቀ ሲሆን በሽታችን በማይክሮስኮፕ የማይታይ ነው። ምንድነው እየተካሄደ ያለው? መፍትሄውስ ምንድነው? በምድራችን እየተካሄደ ያለውን ሁኔታ ከእግዚአብሔር ቃል እውነት አንጻር በመንፈሳዊ አመለካከት ስንገመግብ ረቂቅ በሆነ መንገድ ሕዝባችንን የሚያንገላታ የኃጢአት መርገም መኖሩን እንረዳለን። ኃጢአት የእግዚአብሔርን ዓላማ መሳት ነው። የኢትዮጵያ ሕዝብ በኑሮ በአምልኮውና በታሪኩ የእግዚአብሔርን ዓላማ መሳቱ ግልጽ ነው። ለዚህ ችግራችን እገሌ ነው ማለት ትተን ለፈውስ ወደ እግዚአብሔር መመለሱ ይበጃል በማለት የአገራችን ችግር ከነመፍትሄው አስቀምጠዋል። የአገራችን መለያዋ የእርስ በርስ ጦርነት፣ ረሃብ፣ በሽታ፣ ድህነት፣ ያለመቀባበል ወንጌልን ሰምቶ ቁጭ የሆነበት አንዱ ምክንያት ከላይ ዶክተር ጌሪ ግሪክ እንዳሉት፣ ዶክተር ዘለቀ አለሙና ዶክተር ቶሎሳ በመጽሐፋቸው እንደጠቀሱት በዚህ ምድር በታሪክ ብዙ በደልና ኃጢአት፣ ርኩሰቶች፣ ከሁሉም በላይ በወንጌል ስም ብዙ ጸረ ወንጌል ድርጊቶች፣ ልምምዶች፣ አስተምህሮች፣ ስርዓቶች ይደረጉ እንደነበርና ዛሬም በስፋት እየተደረጉ እንዳሉ ያመለክታል። ዛሬ ከድሮ በአንጻራዊ መልኩ አንዳንድ ለውጦችና የእድገት ጅማሬዎች በተለይ በመሰረተ ልማት ግንባታና ነጻነት አኳያ መኖራቸው ትልቅ ነገር ቢሆንም ለኢትዮጵያ ዘመን ዘለቅና ውስብስብ ችግሮች የመሰረተ ልማት ግንባታና የፖለቲካ ርዕዮተ ዓለም ለውጥ ብቻውን መፍትሄ ያመጣል ተብሎ አይታመንም። ለመንፈሳዊ ችግሮች መንፈሳዊ መፍትሄ የግድ ነው። መንግስት ደግሞ ፖለቲካዊ እንጂ መንፈሳዊ መፍትሄ የለውም። በዚህ ክፍተት ቤተክርስቲያን መቆም አለባት። ይህን የሀገርንና የትውልድን የነገ ዕጣ ፈንታ እያስጨነገፈ ምድሪቷን ለእርግማንና ለኋላ ቀርነት እየዳረገ ያለ ታሪካዊ ኃጢአት አንዳንዶች ለመስማትና ለመናገር ባይፈልጉትም ለመነካከስ፣ ለመካሰስና ለመወነጃጀል ሳይሆን በእግዚአብሔር ፊት እንድትጸድቅ ነገርህን ተናገር በተባለው ቃል መሰረት የዚህችን ምድር መንፈሳዊ ችግር አብያተ ክርስቲያናት ትክክለኛ እውቀት ኖሯቸው በእግዚአብሔር ፊት በንስሐ ልብ ይዘው ቀርበው ለማስወገድ ዛሬም አረፈደባቸውም። እግዚአብሔር ዛሬም ለንስሐ ምድሪቷን ይጣራል። እውነተኛ ሪቫይቫል የእውነተኛ ንስሐና ጸሎት ውጤት ነውና ይህን ለማስወገድ ቤተ ክርስቲያን ያለፉ አባቶችን በመክሰስ ሳይሆን በእነሱ እግር በመቆም እንደ ነቢዩ ኤርምያስ ከትንሽነታችን ጀምሮ እስከ ዛሬ ድረስ እኛና አባቶቻችን በአምላካችን በእግዚአብሔር ላይ ኃጢአት ሰርተናልና የአምላካችንንም የእግዚአብሔርን ቃል አልሰማንምና በእፍረታችን እንጋደም፣ ውርደታችንም ይክደነን። እንደ ነህምያ ደግሞ ዛሬ በፊትህ ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችህም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴም ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝኸውን ትእዛዝና ሥርዓት ሕግም አልጠበቅንም። ነህምያ 1:6-7 በማለት የኢትዮጵያ አብያተ ክርስቲያናት ለኢትዮጵያና ለሕዝቧ እውነተኛ ንስሐ ልትገባ ይገባል። የዘመናት እንቅፋትና ከበረከታችን እያዘገዩን ያሉ የበደል ሰንኮፍ በመካሰስ፣ በመነካከስ፣ በበቀል፣ በጥላቻ፣ በመገፋፋት፣ በመለያየት ሳይሆን በእግዚአብሔር ፊት ተያይዘን እንደ ኤርምያስና ነህምያ ስለ አባቶቻችንና ስለ ራሳችን ኃጢአት እውነተኛ ንስሐ ስንገባ ብቻ ነው። ብዙዎቻችን
ትልቁ ችግራችን ከቤተ ክርስቲያናችንና ከቤተ እምነታችን አልፎ የሚያይ መንፈሳዊ ዓይን ከማጣታችን የተነሳ ከምድራችን ያለፈ ስለ ሀገር ደንታ ቢስ መሆናችን ነው። ባልተረጋጋች ሀገር የተረጋጋ የቤተ ክርስቲያን መድረክ፣ በብዙ ነገር በተያዘች ሀገር ከተጽዕኖ ነፃ የሆነች ቤተ ክርስቲያን እንደሌለች ገና መረዳት የጀመርን አንመስልም። ብዙዎቻችን ወንጌልን የተረዳነው በወንጌል ላይ ቆመን ሳይሆን በጠባቡ አስተምህሯችን በቤተ ክርስቲያናችን ምድራዊ ስም፣ የህንፃ ስፋት ልክና በሳምንታዊ ፕሮግራሞቻችን ላይ ቆመን ይመስላል። ብዙዎቻችን ለአገሪቷ መፍትሄ ከመሆን ይልቅ ከአሉታዊ አመለካከትና ድርጊት የተነሳ እኛ ራሳችን የችግሩ አካል መሆናችንን አልተገነዘብንም። ምድሪቷን ከበረከት እያጎደሏት ስላሉ ችግሮች መፍትሄ ለመሆን በትልቁ ማሰብ የግድ ነው። ታላቅ መንፈሳዊ መነቃቃት በዚህች ምድር ይሆን ዘንድ በብርቱ የምልጃ ጸሎት በምድሪቷ የሚገኙ አብያተ ክርስቲያናት እጅ ለእጅ ተያይዘው በእግዚአብሔር ፊት በንስሐ ሊወድቁ ይገባል። ንስሐ ብቸኛው የመውጫ መንገድ ነው። አሁን ጊዜው የጸሎት ነው። የቤተ ክርስቲያንና ሀገራችን መጻኢ ሕይወት በፖለቲከኞች፣ በኢኮኖሚስቶች፣ በልዩ ልዩ ርዕዮተ ዓለም ተንታኞች፣ በምሁራን፣ በሕዝቡ እጅ ሳይሆን ምድሪቷን በምልጃ ጸሎት ተሸክመው በእግዚአብሔር ፊት በሚወድቁ የእግዚአብሔር ልጆች እጅ ነው። የዘመናት እንባ ሊታበስ፣ ታላቅ የመንፈስ ቅዱስ እሳት በምድራችን ሊያልፍ፣ ለሀገር ብቻ ሳይሆን ለዓለም ውስብስብ ችግሮች መለኮታዊ መልስ የሚያቀብሉ የተቀቡ ትሑትና ክርስቶስን ብቻ ለመግለጥ የተሰጡ አገልጋዮች ከምድራችን በብዛት የሚገለጡበት ዘመኑ ይህ ነው። እነዚህን አገልጋዮች የምንቀበለው በጸሎት ብቻ ነው። እውነተኛ ሪቫይቫል በኮንፈረንስ ግርግር ሳይሆን በቅዱሳን የምልጃ ጸሎት ብቻ ይመጣል። ይህ በስሙ ለተጠራን ሕዝቡ የተሰጠን ትልቅ ዕድል፣ ኪዳንና ተስፋም ነው። የአፍሪካ ዕውቁ የነገረ መለኮት ሊቅ ዶክተር አዴሞ ሲናገሩ የመጻኢ የአፍሪካ ዕድል በፖለቲከኞች፣ በባለ ሀብቶች፣ በትልልቅ የዓለማችን የገንዘብ ተቋማት፣ በልማታዊ ድርጅቶች እጅ ሳይሆን በእግዚአብሔር ፊት በሚጸልዩ ወንዶችና ሴቶች እጅ ነው እንዳሉ የተለመደ የቤተ ክርስቲያናቸውን አገልግሎት ብቻ ለማስኬድ የሚጸልዩ የተለመዱ የጸሎት ቡድኖች ብቻ ሳይሆኑ አገራዊና ዓለም አቀፋዊ እይታ፣ ሸክም፣ የልጅነት ስልጣንና ጥሪ እንዳላቸው የተገነዘቡ ብቻ ሳይሆን ያን ለመጠቀም የጨከኑ የጸሎት ኃያላን ከምድራችን ይበልጥ መነሳት አለባቸው። የዚያን ጊዜ ታላቅ ሪቫይቫል ይሆናል። የእምነት ጸሎት ከሪቫይቫል በፊትም ሆነ በሪቫይቫሉ ወቅት ዋና መለያው ነው። ያለ ሪቫይቫል ጸሎት ቢሆንም ያለ ጸሎት የሚሆን ሪቫይቫል ትላንት አልነበረም፣ ዛሬም የለም፣ ነገም አይኖርም። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ።